አብዛኞቹ ሰዎች ቀኑን ከመጀመራቸው በፊት ቡና ይጠጣሉ። ቁርሳቸውን ከበሉ በኋላ ወደ ትምህርት ወይም ስራ ለመሄድ ይዘጋጃሉ። ሆኖም ብዙዎች የቁንጅና ገጽታ ምርቶችን የመጠቀም አሉታዊ ተጽዕኖ አያውቁም። ቁንጅና ገጽታ ምርቶች በቆዳችን ውስጥ በመግባት ቁስለትና የቆዳ መቆጣት እንደሚያስከትል ታውቋል። በተጨማሪም የቁንጅና ገጽታ የፕላስቲክ ማሸጊያዎች ወይም ዕቃዎች ሲወገዱ ወንዞቻችንን ያበክላሉ፣ በአካባቢያችንም የፕላስቲክ ቅሪቶች ይከማቻሉ። የፍጆታ አዝማሚያ ከቀጠለ ከ35,000 ኢምፓየር ስቴት ግንቦች ጋር የሚመሳሰል የፕላስቲክ ቅሪት ይፈጠራል። ስለዚህ የፍጆታ ባህላችንን በመቀነስ ወደ አካባቢያዊ እንክብካቤ ምርቶች እንዴት መሸጋገር እንችላለን? የቆዳ እንክብካቤን እንደገና እናስብ። ተፈጥሯዊ ንጥረ ነገሮችን እንምረጥ፣ ቅሪትን እንቀንስ፣ ለራሳችንና ለምድራችን ልዩነት እንፍጠር። ብዙ አማራጮች አሉ። አንዱም ራሱ ያዘጋጁት ምርት መጠቀም ነው። ስለዚህ የጧታችን ቡና አተላ በመጠቀም የቆዳ መንከባከቢያ ምርት ብናዘጋጅ ምን ይመስላችኋል? አካባቢያችንን የማይጎዳ የፊት ስክራብ እንዴት መስራት እንደምንችል ቡናችንን አጥበን እንቆላለን። ወደምንፈልገው ደረጃ ጥቁረት እስከሚደርስ እሳት ላይ እናገላብጣለን። ቡናን ቀዝቀዝ ካለ በኋላ አንስተን እንፈጫለን። ቡናችንን ከፈጨን በኋላ አዘጋጅተን መዝነን ጀበናችንን እንጥላለን። ቡናችን ከፈላ በኋላ አቅርበን እናጣጥማለን። ቡናችንን የቀራጉን የቡና አተላ አንጥልም። እሱን ተጠቅመን ለቆዳችን ምቹ የሆነ ስክራብ እንሰራለን። እሱም የሚሰራው ቤታችን ውስጥ በሚገኙ ንጥረ ነገሮች ነው። 1 የሾርባ ማንኪያ የኮኮናት ዘይት፣ 1 የሾርባ ማንኪያ የቡና አተላ እንዲሁም 1 የሾርባ ማንኪያ ደረቅ ስኳር በደንብ አድርገን እንቀቅላለን። ይሰራል። ነራ የምላችሁ ነገር እናንተ ስትሰሩ ለ1 ወይም 2 ዙር አድርጋችሁ እንድትሰሩ ነው፣ ምክንያቱም ብክነት እንዳይፈጠር። ያዘጋጀነውን ስክራብ እጃችንን እንቀባለን። ከዛ 10 ደቂቃ እንጠብቃለን። ከዛም በኋላ በውሃ እንታጠባለን። የሚያሳየን አካባቢያችንን መስዋዕት ሳናደርግ ቡናችንን ጠጥተን ሰውነታችንን መጠቅ እንደምንችል ነው።